ባለ ትዳሩ ውስጥ ያስፈልገዋል ተቅዋ። እድሜ ልኳን እኔ ጋር ሳልፋ ውበቷ ሁሉ ረግፎ አሁን የታባቷ ትሄዳለች እያለ ሚስቱን መከራውን የሚያሳይ ሰው አወል ሰው ሁሌ ሊሰግድ ምን ያደርግለታል? ኸይሩኩም ሊአህሊሂ ከእናንተ ውስጥ ምርጥ ማለት ለቤተሰቦቹ ለሚስቱ ምርጥ የሆነ ሰው ነው። ወአና ኸይሩኩም ሊአህሊ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እኔ ደግሞ ከሁላችሁም በላይ ምርጥ ነኝ አሉ ለሚስቶቼ ለቤተሰቦቼ። አይሻ ረዲየላሁ ዐንሃ ልጅ ሆና እኮ ወጣት ሆና ሐበሾች ነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ በዒድ ቀን ረቅስ እያደረጉ የዒድ የደስታ እየዘለሉ እየዘፈኑ ማለት ነው። መስጂድ ውስጥ ረቅስ እያደረጉ ነው የሚለው። እንግዲህ ረቅስ ማለት የተለየ አይነት እንቅስቃሴ ያለው እሱን ለማየት አይሻ ረዲየላሁ ዐንሃ ረሱል ሰለላሁ ዐለይሂ ወሰለም አሽኮኮ አድርጓት እዚህ በዚህ በኩል ተንጠልጥላ አገጨን እዚህ ላይ አድርጌ እመለከት ነበር ትላለች። እሷ ሂጅራ ውስጡና ማለት ነው። እንዲህ ትሪት የሚያደርግ ባል አለ? እንደው አልቀነስንም። በጣም ኮራ ነው እንጂ እሷ ደግሞ ፊት ማሳየት ነው። ክብርህን መጠበቅ ነው። በቃ ርቀትህን ጠብቀህ ከተቀራረብክ መናናቅ ይመጣል። አይ ላ አበደን። አይሻ ረዲየላሁ ዐንሃ ምን ትላለች? ሁሉም ሰው አለች እንዲያየኝ ስለምፈልግ አይሻ በቃሽ እንዴ ሲሉኝ አልበቃኝም እላቸዋለሁ አለ። ለምን እዚህ ጋር ወጥቼ እንዲያየኝ ስለምፈልግ ሌላው ሰው። አንድ ጊዜ ሩጫ ተሽቀዳደም ትላለች አይሻ ረዲየላሁ ዐንሃ። ሩጫ ሙሳበቃ ፈሰበቅቱሁ ነቢዩ ሰለላሁ ዐለይሂ ወሰለም ቀደምኳቸው። ፈለማ ሰሚንቱ ክብደት ስጨምር ትንሽ ውፍረት ጨምሬ ነይ እስኪ አይሻ እንሽቀዳደም አሉኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አይሻ ከዛ ቀደሙኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሃዚሂ ቢቲልካ እቺ በዛች አንድ እኩል ሆናልኝ አለ። አያችሁ እንዲህ አይነት ሀያት ነው ነቢ ሰለላሁ ዐለይሂ ወሰለም ቤተሰባቸው ላይ ያሳለፉት። አቡበክር ሲዲቅ ረዲየላሁ ዐንሁ አንዴ አይሻ ጮክ ብላ የተናገረች ረሱል ሰለላሁ ዐለይሂ ወሰለም ተቆጣ የተናገረቻቸው ቤት ውስጥ ገቡ። ማን? አባትየው አቡበክር። እንዴት ረሱል ሰለላሁ ዐለይሂ ወሰለም ላይ ድምፅሽን እንዴት ከፍ ታደርጊያለሽ ብለው ሊማቱ ሲሉ አቡበክር አይሻ ማጋ ነው ሄዳ የተደበቀችው ረሱል ሰለላሁ ዐለይሂ ወሰለም ጋር። ረሱል ሰለላሁ ዐለይሂ ወሰለም መከቱላል። አቡበክር ተበሳጭተው ወጥተው ሄዱ። አቡበክር አሁን የረሱል ሰለላሁ ዐለይሂ ወሰለምና የአይሻን ግንኙነት የነብይና የተከታይ አድርገው አስበዋል። አያችሁ በዛ አይነት ነው አቡበክር የተቆጡት። ረሱል ግን እዛ ላይ ባል ናቸው። ገባችሁ? የባልና የሚስት ነው። አቡበክር ከወጡ በኋላ ረሱል ሰለላሁ ዐለይሂ ወሰለም ምን አሏት? አረአይቲኒ ከይፈ መናዕቱኪ ሚን ሃዛ አየሽ አይደለም እንዴት አድርጌ ከዚህ ሰውዬ እንደተከላከልኩልሽ አሏት። በሌላ ጊዜ ሲመጡ አቡበክር ሲዲቅ እየተሳሳቁ አገኟቸው ረሱል ሰለላሁ ዐለይሂ ወሰለም እና አይሻ አድኺላኒ ፊ ሲልሚኩማ ከማ አድኸልቱማኒ ፊ ሐርቢኩማ በጦርነታችሁ ውስጥ አስገብታችሁኝ እንደነበረ አሁን ደግሞ በሰላሙ ጊዜ ባካችሁ አስገቡኝ አለው። በጦርነታችሁ ውስጥ አስገብታችሁኝ እንደነበረ አሁን ደግሞ በሰላሙ ጊዜ ባካችሁ አስገቡኝ አለው። هذا هو يعني የረሱል يعني ከረሱል ሌላ ሞዴል አለን እንዴ? የለንም እኮ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر አላህንና የመጨረሻውን ሰው የሚፈልግ ሰው ምርጥ ሞዴል የአላህ መልእክተኛ አለለት ይላል አላህ ሱብሓነሁ ወተዓላ በማንኛውም ህይወታችን ማለት ነው። ዛሬ እስኪ ማን ነው ሚስቱ አንድ ተናግሯት አንድ ብትመልስለት ዱንያን እንደዚህ ማያቆም ማን ነው ያለው? ተደፈርኩ ብሎ ማለት በየቤታችን አንተዋወቅም አይደለም? እንዴት ተነካው የምንል ስንቶቻችን ነን? ይህን ስላችሁ ደግሞ እህቶች ያው እንደፈለጋችሁ ነው እያልኩ አይደለም። መከባበሩ ኸይር ነው። ግን አንዳንዴ ግጭት ሲፈጠር ደግሞ እንዴት ትናገረኛለች አይባልም። ጠይብ ሰው ነች፣ እሷም ፊሊንግ አላት። ያን ፊሊንጓን
ልታንጸባርቅ ትችላለች እንደ ሰውነቷ መቀበልና ማስተናገድ ከነብዩ ሰለላሁ ዐለይሂ ወሰለም መማር እንችላለን በጣም የሚገርማችሁ ሙናፊቆቹ በአኢሻ ረዲየላሁ ዐንሃ ላይ የዝሙት የሐሰት ወሬ ባወሩበት ጊዜ አኢሻ አንድ ወር ነው ያለቀሰችው ረዲየላሁ ዐንሃ አንድ ወር በጣም ረጅም ሐዲስ አለ ቡኻሪ ላይ በጣም ነው የሚያሳዝነውና የሚያስለቅሰው ወላሂ በቃ ያሳለፈችውን መከራ ማለት ነው በሐሰት ወሬ ክብሯን በሚነካ ወሬ ነብዩ ሰለላሁ ዐለይሂ ወሰለም ምን ያክል አጣ እንደሆኑ ማለት ነው በሙናፊቆች መጨረሻ ላይ ግን አላህ ሱረቱ ኑር ላይ ነፃ መሆኗን ሲያረጋግጥ በሪእ መሆኗን ከዚህ የሐሰት ወንጀል የጸዳች መሆኗን አላህ Subhanahu Wa Ta'ala ቁርአን አያ አውርዶ ሲያረጋግጥላት እናትየዋ ቁሚ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ቁሚና ረሱልን አመስግኝ ስትላት ምን አለች ላ ወላሂ እኔ የማመሰግነው አላህን ነው የማመሰግነው ከሰባት ሰማያት በላይ ቁርአንን አውርዶ ነፃ ያደረገኝን ጌታዬን ነው የማመሰግነው አለች እየገባችሁ ነው አለ ማለት በቃ ሰዎች ነን እንዲህ አይነት ነገሮች ይኖራሉ